የብዙ ወጣቶች ችግር አልችልም፣ አይሆንልኝም፣ አይሳካልኝም፣ ከዚህ እስከዚህ መሄድ አልችልም በማለት ራሳቸውን የሚያቆሙት ራሳቸውን የሚገዱት ለምን እንደሆነ ታውቃላችሁ? ስለማይችሉ ነው? አይደለም። ስለሌላችሁ ነው? አይደለም። ምንድነው? በመጀመሪያ ደረጃ በሀሳብ ላይ እኔ እኮ መናገር አልችልም ግን ብሎ ይጀምራል። እኔ እኮ እንዲህ ማድረግ አልችልም ግን ብሎ ይጀምራሉ። አያችሁ፣ እንደማይችሉ ለራሳቸው ስለነገሩት ያ የሚያዳምጥ ሰው ራሱ እንደማይችሉ አድርጎ ስለሚያስባቸው ለራሳቸው የሚሰጡት ቦታ ራሳቸው የመዘኑት ሚዛን ዝቅተኛ ስለነበረ ለራሳቸው እንደማይችሉ ደጋግሞ ስለነገሩ ራሳቸውን አሳምነዋል። ግን ዛሬ አንድ መፍትሄ ልንገራችሁ። ህይወት በእድል አይደለም፣ በአስተሳሰብ ነው። አስተሳሰብ አልችልም የሚል ከሆነ ያ ይቀበላል። በየቀኑ እያስተማርከው በየቀኑ እያሳየኸው እንዴት አይቀበልም? ጭንቅላት አይምሮህ። ስለዚህ እንደምትችሉ ለራሳችሁ ደጋግማችሁ ንገሩ። ማድረግ እንደምትችሉ፣ መሄድ እንደምትችሉ፣ መስራት እንደምትችሉ፣ ቢዝነስማን መሆን እንደምትችሉ፣ ተምራችሁ መመረቅ መስራት እንደምትችሉ፣ አቅም እንዳላችሁ ለራሳችሁ ደጋግማችሁ ተናገሩ። ለምን? ብዙ ጊዜ ወጣቶች እኔ እኮ በዚህ ላይ ብዙም አይደሉም አልችልም አትበሉ። በዚህ በደንብ ትችላላችሁ። ያላችሁን አቅም መጠቀምና ያለ መጠቀም ጉዳይ ነው። አልችልም ከማለት መጀመር ሀሳብ ይመጣል። ሀሳብ ሲመጣ ፍርሃትን ይዞ ይመጣል። ከዛ ስሜት አለው፣ ከዛ ድርግት አለው፣ ከዛ ውጤት አለው። ፍርሃት እውነተኛ ሰው አይደለም። ሊሆን ይችላል የሚስጋት ነው። ይሄ ኢማጂን ነው። ቢሆንስ ብሎ የሚያስብ ፍርሃት ማስወገድ ከፈለጋችሁ መጀመሪያ ራሳችሁ እንደምትችሉ ራሳችሁ ፖቴንሻላችሁ በደንብ ታውቃችሁ ከተገነዘባችሁ ፍርሃት የሚባል ነገር ከእናንተ እየራቀ ይመጣል እና እንደምትችሉ መናገር እንደምትችሉ መስራት እንደምትችሉ መማር ማስተማር እንደምትችሉ ለራሳችሁ ሁለት ጊዜ ይችላል። ከዛ በኋላ እንደምትችሉ ፕራክቲካሊ እኔ እኮ ነኝ እንደ ብላችሁ እስከተገረሙ ድረስ አልችልም ያላችሁ ነገር ስታደርጉ ስትሰሩ ታያላችሁ። ሀሳብ ከወደዳችሁ ላይክ፣ ሳብስክራይብ እንድታደርጉ እላችኋለሁ። እንደዚህ አይነት ሀሳቦችን በየጊዜው እልክላችኋለሁ። እንደምትችሉ ማድረግ እንደምትችሉ መስራት እንደምትችሉ ለራሳችሁ ደጋግማችሁ ነገሩ እችላለሁ እያላችሁ ኮሜንት ላይ ጻፉልኝ።